ይህን ቪዲዮ ከመክፈታችሁ በፊት ስልካችሁ ለመጨረሻ ጊዜ ለምን ነበር የተጠቀማችሁት? አብዛኞቻችሁ አታስታውሱም። ለዛም ነው እኔ ስለዚህ ጉዳይ ዛሬ ማውራት የፈለኩት። ዛሬ የምናወራው ስልካችን እኛን ከመቆጣጠር አውጥተን እንዴት እኛ ስልካችን መቆጣጠር እንችላለን፣ ለምንፈልገው ነገር እንዴት መጠቀም እንችላለን የሚለውን ነው የምናይ። ይህ ቪዲዮ ጠቃሚ እንደሚሆን አልጠራጠርም። እስከ መጨረሻው ተመልከቱ። ብዙ ነገሮች ስልካችንንም ጨምሮ በራሳቸው መጥፎ አይደሉም። መጥፎም ጥሩም የምናደርጋቸው እኛ ነን። ለምሳሌ እኔ ስልኬን ለብዙ ነገሮች እጠቀማለሁ። ለምሳሌ ከሰዎች ጋር ለማውራት፣ አዲስ ነገር ለመማር፣ የተለያዩ ቪዲዮዎችን ለማየት፣ መጽሐፍ በፒዲኤፍ ለማንበብ፣ ለተለያዩ ነገር ቪዲዮ ለመቅረጽ፣ ፖስት ለማድረግ እጠቀምበታለሁ። ችግሩ ይመጣ መቼ ነው? ስልካችን እኛ ሳንቆጣጠረው ስንቀር። ያ ማለት ስልካችን እኛን ሲቆጣጠረን ችግሩ ይጀምራል ማለት ነው። እስኪ አስቡት፣ ምን ያክል ጊዜ በቀን ውስጥ ምን ያክል ጊዜ ነው ስልካችሁን ምክንያት ሳታውቁ ወይም ደግሞ ለምን እንደምታነሱ ሳታውቁ አንስታችሁ የምትከፍቱት? ምክንያቱ እኮ የላችሁም፣ ግን ዝም ብላችሁ አንስታችሁ ከፍታችሁ የሆነ ነገር ታያላችሁ። እና ደግሞ በዚህ ዘመን ኖርማል እየተደረገ ነው፣ ግን ኖርማል አይደለም። እኔ ሆቴል ሲሄድ ምናምን በተለይ ደግሞ አብዛኛው ጊዜ ብቻዬን ከሄድኩኝ በቃ ስልኬን ቁጭ አድርጌ ሰዎችን ነው ማስተውል። ሰዎችን ሳስተውል ኢቭን ከሰዎች ጋር እያወሩ ራሱ ስክሮል ለሚያደርጉ ብቻቸውን ቁጭ ብለው ስክሮል ነው የሚያደርጉና ያንን ኖርማል አይደለም። በቃ ስልካችን ስናነሳው ምክንያታችን ልናውቅ ይገባል። በዚህ ዘመን ደግሞ ውዱ ነገር ምንድን ነው? ገንዘብ አይደለም። የዚህ ዘመን ካረንሲ ወይም ደግሞ የዚህ ዘመን ገንዘብ ምንድን ነው? አቴንሽን ነው። ስለዚህ ገንዘባችን ለማንም ሰው እንደማንበትነው ሁሉ አቴንሽናችንንም ለሁሉ ሰው መስጠት የለብንም። ስልካችንን መቆጣጠር አለብን ግዴታ። በቃ ምክንያታችን ማወቅ አለብን እና ስልካችንን እኛ እንዴት እንቆጣጠረው ወይም ደግሞ ስልካችን እኛ ከመቆጣጠር አውጥተን እኛ እንዴት እንቆጣጠረው ካልነ 3 መፍትሄዎች አሉ። እያንዳንዱን አንድ በአንድ እናያለን። የመጀመሪያው ምንድነው? ስልካችሁን ስታነሱ የምታነሱበትን ዓላማ ማወቅ ነው። ይህ በጣም ስልካችሁን የመጠቀም እድላችሁን ይቀንሳል። ምክንያቱም ቅድም እንደተናገርኩት ስልካችን አብዛኞቻችን የምናነሳው ያለ ሪዝን ነው። ስናነሳው አይታወቀንም። በቃ ገብተን ዝም ብለን ማየት ነው። ስለዚህ ኔክስት ታይም ስልካችሁን ስታነሱ ለምን እያነሳችሁት እንደሆነ ለራሳችሁ ጥያቄ ጠይቁና ያንን መልሱ። ኢቭን ቲክቶክ ለማየት ከሆነ ራሱ መልሱ። ቲክቶክ ላይ ነው የምገባ ብላችሁ ክፈቱ። ያለ ሪዝን ከምትከፍቱት፣ ያለ ሪዝን ስልካችሁን ከምታነሱ ሪዝናችሁን አውቃችሁ ለመጥፎ ነገር ቢሆንም እንኳ ሪዝናችሁን እያወቃችሁ ክፈቱት። ያንን በቃ በጣም ስልካችሁን የመጠቀም እድላችሁን እየቀነሰ ይመጣል። በቃ ስታነሱት መጽሐፍ ልታነቡ ነው ወይስ ቪዲዮ ልታዩ ነው? ዩቲዩብ ልታዩ ነው? ቲክቶክ ልታዩ ነው? በቃ ለራሳችሁ ያንን ጥያቄ መልሱ። ምክንያቱም ቀጣይ ስልካችሁን ያለ ምክንያት እንዳታነሱ ራሳችሁን እያለማመዳችሁት ነው ማለት ነው። ስለዚህ የመጀመሪያው ቀላል መፍትሄ ምንድን ነው? ስልካችሁን ስታነሱ የምትጠቀሙበትን ዓላማ ማወቅ ነው። ሁለተኛው ደግሞ ኖቲፊኬሽን ማጥፋትና ስክሪን ታይማችሁ ሆም ስክሪን ላይ እንዲታይ ማድረግ ነው። ይህ ደግሞ በጣም አስፈላጊ ነገር ነው። እኔ ኖቲፊኬሽን ለረዥም ቀናቶች አጥፍቼ ስቲል እንዳጠፋው ነው። አመት ይሆነኛል አላውቅም። ብቻ የሁሉንም ሶሻል ሚዲያዎች ኖቲፊኬሽን አጥፍቻለሁ። የቴሌግራምም፣ የኢንስታግራም፣ ቲክቶክ ምንም አይነት ኖቲፊኬሽን የለኝም። ጭራሽ አላበረውም። ኖቲፊኬሽን አብርታችኋል ማለት ምን ማለት መሰላችሁ? እናንተ ፈልጋችሁ ሳይሆን የምትገቡ መልእክት ተልኮላችሁ ግቡ ተጠቀሙ እንጂ እየተባላችሁ ነው የምትጠቀሙ። ኖቲፊኬሽን ማጥፋት ሊትራሊ በጣም ስክሪን ታይማችሁን ስልካችሁን የመጠቀም እድላችሁን በጣም ይቀንሷል እና የየትኛውንም ሶሻል ሚዲያ ኖቲፊኬሽን አጥፉ ፕሊዝ። ይሄ በጣም አስፈላጊ ነገር ነው እና ስክሪን ታይማችሁ ደግሞ ሆም ስክሪን ላይ እንዲታይ አድርጉት። ማለት ምን ማለት ነው? አሁን ለምሳሌ እስከ 6 ሰዓት ሜቢ ለምሳሌ እኔ እስከ 6 ሰዓት ስልኬን 1 ሰዓት ከተጠቀምኩት ያሳየኛል። ስልኬ ውስጥ ስገባ ሆም ስክሪን ላይ ካለ እስካሁን ይሄን ያክል ሰዓት ተጠቅመሃል ይለኛል። ያቺ ሰዓት በጨመረች የተጠቀምኩበት ሰዓት በጨመረ ቁጥር እየፈራሁ እመጣለሁ። ለመቀነስ እሞክራለሁ። አብዛኞቻችን ስክሪን ታይማችን ስለማናየው ነው ዝም ብለን የምንጠቀም። በሳምንት ውስጥ ምን ያክል እንደተጠቀምን አናውቅም። በቀን ውስጥ ምን ያክል ሰዓት ስልካችን ላይ እንዳሳለፍን አናውቅም። ስለዚህ ስለማናውቀው ይብዛ ይነስ አናውቀውም። ስለዚህ ጎል አስቀምጡና ስክሪን ታይማችሁ እንዲታይ አድርጉት። ያንን ስታዩት እየፈራችሁ ለመቀነስ ትሞክራላችሁ ማለት ነው። ስለዚህ የሁለተኛው መፍትሄ ኖቲፊኬሽን ማጥፋት እና ስክሪን ታይማችሁ ሆም ስክሪን ላይ እንዲታይ ማድረግ ነው። ወደ ሶስተኛውና ወደ ወሳኙ እንሂድ። እሱ ደግሞ ምንድነው? ስልካችሁን የመጠቀም ልማዳችሁን ወይም ደግሞ ስክሮል የማድረግ ልማዳችሁን በሌላ በአዲስ ልማድ መተካት ነው። ይህ ማለት ደግሞ ምን ማለት መሰላችሁ? አክቹዋሊ አቶሚክ ሃቢትስ የሚለውን መጽሐፍ አንብባችሁ ከሆነ እዛ ላይ ታገኙታላችሁ። አንድን ልማድ ወይም አንድን መጥፎ ልማድ ለማቆም ማቆም ላይ ትኩረት ማድረግ የለብም። አዲስ ነገር መጀመር ላይ ትኩረት ማድረግ ያለብን። አዲስ ነገር ሲጀመር ያን በራሱ እየቀነሰ ይመጣል ማለት ነው። ስለዚህ ለምሳሌ ጠዋት ላይ ከሆነ ስልካችሁን በጣም ብዙ ሰዓት የምትጠቀሙት አዲስ ልማድ ገንቡ። ጠዋት ላይ ለምሳሌ መጽሐፍ ማንበብ ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል። ብቻ ስክሮል የማድረግ ልማዳችሁን የሚተካ ሌላ አዲስ ጥሩ ልማድ ገንቡ። መጽሐፍ ማንበብ ወይ ፖድካስት ማየት አላቅም፣ ብቻ የሆነ የተሻለ ነገር ሪፕሌስ ማድረግ ነው። ሀቢቶች አንድን መጥፎ ልማድ መቀነስ ወይም ማቆም ከፈለግን ስለማቆም በማሰብ ማቆም አንችልም። አዲስ የተሻለ ነገር ቢውል በማድረግ ነው ያንን ነገር ማቆም የምንችል። ስለዚህ ስልካችሁን እንድትተው የሚያደርጋችሁ ስልካችሁን የመጠቀም እድላችሁን የሚቀንሰውን አንድ አዲስ ጥሩ ልማድ ቢውልድ አድርጉና እዛ ነገር ላይ ትኩረት ስታደርጉ ሳታስቡት ስልካችሁን የመጠቀም እድላችሁን እየቀነሳችሁ ትመጣላችሁ ማለት ነው። 3ቱ መፍትሄዎች እነዚህ ናቸው። አፕላይ አድርጓቸው። በጣም
ለውጥ ታዩባቸዋላችሁ። ስለዚህ ስልካችን ጠላታችን አይደለም፣ ግን ጠላታችንም ወዳጃችንም እንዲሆን ማድረግ የምንችለው እኛ ነን። በዓለም ላይ ከተፈጠሩ ፓወርፉል መሳሪያዎች ውስጥ አንደኛውና ዋነኛው ስልክ ነው እና የብዙ ሰዎችን ህይወት ቀይሯል። የብዙ ሰዎች ህይወትንም አበላሽቷል። እንዲሁም ጌሪ ቬነርሻክ የሚባል ሶሻል ሚዲያ ማርኬተር ምን ይላል መሰላችሁ? ታውቁታላችሁ? ሶሻል ሚዲያ ላይ ስልኬ ከሚጠፋ እጄ ሲቆረጥ ነገር የሚል አባባል አለው እና ስልኬ ካጠገብ የሌለ ሲሆን እጄ የተቆረጠ ያክል ይሰማኛል። ዳሚንስ በጣም ጠቅሞታል፣ ህይወቱን ቀይሮለታል። በጣም ለብዙ ነገር ስለጠቀመው የስልክ ፓወርፉልነት ስለገባው ነው እንደዛ እያለ ያለ ማለት ነው። እና በዛው ልክ ደግሞ በስልክም ህይወታቸው የተባላሹ ሰዎች አሉ። ስለዚህ እኛ ከየትኞቹ ነን? ህይወታችን በስልክ ለመቀየር ከምንሞክረው ነን ወይስ በስልክ ህይወታችን የተበላሸው ካሉት ውስጥ ነን? ሶ ራሳችን ማወቅ አለብን ማለት ነው። እና ችግሩ ምንድነው? ስልካችንን እንዲቆጣጠረን መፍቀድ የለብንም። እኛ ስንከፍት የምንከፍትበትን አላማ ማወቅ አለብን፣ ግዴታ ነው ይበቃ። እና ስልካችን መጠቀም እናቁም እያልኩ አይደለም፣ ግን የምንጠቀምበትን ስንከፍት የምንጠቀምበትን አላማ ማወቅ አለብን። እና በቃ ኮንተንት ክሬት ለማድረግ ሞክሩ። በስልካችሁ የተለያዩ ነገሮችን ለመማር ለማወቅ ሞክሩ እንጂ ስልካችሁ እንዲጠቀምባችሁ አትፍቀዱለት። የዛሬው ቪዲዮ ይህን ይመስላል። ጠቃሚ እንደነበር አልጠራጠርም። ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።